ሁላችንም እናምናለን፣ ሁላችንም ሃይማኖት አለን። በጣም ትልቁ ችግር ግን ሃይማኖት አለን፣ እምነት አለን፣ በሃይማኖታችንና በእምነታችን ላይ ምግባር አንጨምርም። በነገራችን ላይ ይሄ የቅዱስ ጴጥሮስ መልእክት የተጻፈበት ዋና ምክንያት አንዱ ምክንያት ይሄ ነው። እምነት ብቻ ያድናን ብለው የሚያምኑ ሰዎች ነበሩ በዚያ ዘመን። ቅዱስ ጴጥሮስ ሁለተኛውን መልእክት የጻፈበት ምክንያት ይሄ ነው። ምግባር አያስፈልግም። አንድ ሰው በ40 ቀን በ80 ቀን ከተጠመቀ በኋላ የልጅነትም ጥምቀት ካገኘ በኋላ የፈለገውን አይነት ኃጢአት ቢሰራ ችግር የለውም፣ በኢየሱስ ክርስቶስ ይጸድቃል፣ እንዲያው በጸጋው ይጸድቃል እያሉ ይቀልዱ ለነበሩ ሰዎች ነው ይሄ መልእክት የተጻፈው። በጣም ብዙ ሰዎች አሉ፣ ሃይማኖት እያላቸው እምነት እያላቸው ምግባር ላይ የሚቀልዱ ሰዎች አሉ። በሃይማኖት ላይ ምግባር ያስፈልጋል፣ በእምነት ላይ ምግባር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ምግባርን አስተምሯል። ስንጾም እንዴት መጾም እንዳለብን፣ ስንጸልይ እንዴት መጸለይ እንዳለብን፣ ስንመጸውት እንዴት መመጽወት እንዳለብን፣ ክርስቲያናውያን የሚባሉት ዋና ዋና ምግባራት ተብለው የሚጠሩትን እነዚህን አስተምሮናል ጌታ። ምግባር ያስፈልጋል ከእምነት በተጨማሪ። እምነት ብቻውን የሞተ ነው። ምግባር የሚባል ነፍስ ያስፈልገዋል። ክርስቲያናዊ ሥራ ያስፈልገዋል። ክርስቲያናዊ ተግባር ያስፈልገዋል። መንፈሳዊነት ያስፈልጋል። በዚህ ዘመን ደግሞ የከሰረውና ከንቱ የሆነው ነገር እንደ ሃይማኖት በሚገባ የሚሰራ ሥራ የለም። ሊያውም ሥራ የሚሰራ ሰው ይናቃል፣ ይገለላል፣ ይተዋል።